የማይችሉ የሚደክማቸው ሰዎች ካሉ ደግሞ አሁን እንደምንሄደው በእንደዚህ አይነት ጎካርቶች የተጠቀሙ ምንም ሳይቀራቸው ሁሉም ቦታ ላይ ለማየት ያስችላል። ፕላዛውን አልፈነዋል። እንዳለ ዋይልድ ሳፋሪው ነው። የዋይልድ ሳፋሪው አካል ነው። ወንዞቹን ተመልከቱ። ማጽዳት ብቻ ሳይሆን በሞዛይክ ጭምር ነው የውሃ ቅርጽ እንዲኖረው እንዲያምር የበለጠ እንዲስብ ተደርጎ እየተሰራ ያለው። ሰዎች በዚህ ጋር ወክስ ያደርጉ የእንስሳቶቹ መንቀሳቀሻ አካባቢ በጥሩ አጥር ተከልሏል። በሁለቱም ሳይድ በዛኛውም በዚህኛውም መሄድ ይቻላል። እጅግ በጣም የተመቸ በእግር ለመሄድ ወክ ለማድረግም ሳይክል ለመንዳትም የሚያስችል ነው። በማዶ በኩል የሳይክል መንገድ ጭምር አለው ማለት ነው። ማዶ ላይ የምንመለከታቸው እነኚህ የተለያዩ ሱቆች ናቸው። የስጦታ ዕቃ መሸጫዎች። ማሳየት ማስጎብኘት ብቻ ሳይሆን መነገድም አለብን፣ ገቢ ማግኘትም አለብን። እዚህ ውስጥ የስጦታ ዕቃዎችን እንሸጣለን። አናቱ ደግሞ ፓርኪንግ ነው። ይሄ እንዳለው ፉድ ኮርት ነው የምናየው። የስብሰባ አዳራሽ አለ። የተለያዩ ሀገር ምግቦች የኛ ኢትዮጵያውያን ብቻ ሳይሆን የተለያዩ ሀገር ምግቦችን እዚህ እናመጣለን። ሄሊኮፕተር ማረፊያ ጭምር እዚህ ፒኮክ ውስጥ ወይም ደግሞ ሴንትራል ፓርክ ውስጥ ተዘጋጅቷል። አዲስ አበባ ነገዋ በጣም ያጓጓል። እዚህ ደግሞ የምንመለከታቸው የቤት አሰራሮች እናለን። ወደ ዳርቻው አካባቢ የሚኖሩ የኢትዮጵያ ብሔር ብሔረሰቦች የቤት አሰራር አኗኗር ያመለክታል። እየተዝናናን እዚሁ ሻይ እየጠጣን እዚሁ ቡና እየጠጣን ነገር ግን የአፋር ቤት አሰራር የሶማሌ ቤት አሰራር ምን እንደሚመስል መኖሪያዎች ምን እንደሚመስሉ እግረ መንገዱን ኢትዮጵያውያኖች እየተዋወቅን እየተቀራረብን አንድነታችንን በዛ ውስጥ እያጠናከርን እንድንኖር ለማድረግ በዚህ መልኩ መስራት ይቻላል ማለት ነው። በዋናነት ህንጻዎች፣ መኖሪያ ቤቶች በወንዞች አካባቢ ጀርባቸውን ለወንዞች ሰጥተው ነበር የሚኖሩት። ዛሬ ግን ፊታቸው ወደ ወንዞች ከመመለሳቸው በተጨማሪ ገብቷቸው በጊዜ ገና ፕሮጀክቱ ተሰርቶ ሳያልቅ ቢዝነስ ጀምረዋል ማለት ነው። እንዴት እንደሚያምር ይሁት። አሁን እየተጠናቀቁ ካሉት የፍሳሽ ማጣሪያዎች ውስጥ ከአምስቱ ውስጥ አንዱ ይሄ ነው። እዚህ ጋር ፍሳሽ እናጣራለን። የተጣራ ውሃ ነው ማለት ነው ወደ ወንዙ የሚገባው። እዚህ ማዶ ደግሞ ስናይ የአካል ብቃት እንቅስቃሴ በየመንገዳችን ላይ ነው እንግዲህ አካል ብቃት እንቅስቃሴ ያለ። አብሮ ደግሞ ከንግድ ጋራ ከተጨማሪ የንግድ የምግብ የመጠጥ አገልግሎት መስጫዎች ጋራ ተያይዞ ነው እየተሰራ ያለው ማለት ነው።